እንደምን ሰነበታችሁ ውድ ተመልካቾቻችን አድማጮቻችን። ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜ የሰንበት ትምህርት የጥናት ክፍለ ጊዜያችን ነው። በዚህ 3 ወር ገደማ ስናጠና የነበረው ምልክቶች፣ ምሳሌዎች እና አመላካቾች በመጽሐፍ ቅዱስ ያሉትን በተለያየ ቦታ በተለይም ትንቢትን ለማጥናት በተለይ ደግሞ የዳንኤል መጽሐፍንና የራእይ መጽሐፍን ለማጥናት የሚረዱን ከመጽሐፍ ቅዱስ የምናገኛቸው መነሻ ሀሳቦች፣ ምልክቶችን ነበር ስንወያይ ነበረው። ዛሬም በዚያው ነው የምንቀጥለው። የዛሬ ርዕሳችን አስቀድመን የተሰጡ ምልክቶች የሚል ርዕስ ተሰጥቶታል። ከዚህ ቀደም የተሰጡን ወይም አስቀድሞ የተሰጡን ምልክቶች ናቸው። ዛሬ የምናየው 2 ታሪክ ላይ የተመሰረተ ይሆናል። አንዱ ታሪክ በብሉይ ኪዳን የሚገኝ ሲሆን ሁለተኛው ታሪክ ደግሞ በአዲስ ኪዳን የሚገኝ ይሆናል። በብሉይ ኪዳን የሚገኘው የ3ቱ የዕብራውያን ወጣቶች ወይም ልጆች ከእሳት እንዴት እንዳመለጡና በእነሱ ታሪክ የምናገኘው ለወደፊት ለመጪው ጊዜ የምናገኘው ትምህርትና አምሳያነት ምንድን ነው የሚለውን የምናይበት ይሆናል። ሁለተኛው ደግሞ እንዲሁ በጴጥሮስ ሊገደል በነበረበት ጊዜ ባለው ታሪክ ተነስተን ከዚያስ ደግሞ ስለ መጨረሻው ጊዜ የሚፈጠረው ነገር ምን ሊሆን ይችላል የሚለውን የሚያመላክት ሀሳብ ከዛ እናወጣለን። በዚህ ሁሉ ሀሳብ ግን አንድ ልንዘነጋው የማይገባ ነገር የመጨረሻውን ጊዜ ስናጠና እግዚአብሔር አትፍሩ ያለውን ነው። ኢየሱስም አትፍሩ ያለውን ነው። ፍርሃት በእግዚአብሔር ዘንድ የለም። የመጨረሻው ጊዜ ከባድ የሆነ ጊዜ ቢሆን የሚመጣው ነገር ግን እግዚአብሔር የሁሉ ፈጣሪ ኃያል ስለሆነ ሁሌም ያለ አምላክ ስለሆነ የሚያስፈራ ነገር እንደሌለ ልናሰምርበት ይገባል። ስለዚህ ወደ ውይይቱ ከመግባታችን በፊት ዋና የተሰጠንን ጥቅስ አነብና እህታችን አርሴማ የመግቢያውን ጸሎት ታደርግልናለች። የሚገኘው ይህ ዋና ጥቅስ 2ኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ነው። 2ኛ ጢሞቴዎስ ምዕራፍ 1 ቁጥር 7 እንደዚህ ይነበባል። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። ጸሎት እናደርጋለን። እግዚአብሔር አባት የጊዜ የታሪክ የሁኔታዎች ሁሉ ባለቤት ስለሆንክ እጅግ አድርገን እናመሰግንሃለን። አባት ሆይ ቃልህን ስናጠና ራስህን እንድትገልጥልን እንጠይቀሃለን። በሚመጡ ጊዜያት አንተን ተስፋ እያደረግን መምጣትህን ተስፋ እያደረግን እየበረታን እየተዘጋጀን በፊትህ መሆን እንዲሆንልን እንጸልያለን። ይህንን ስናጠና አንተ ከኛ ጋር እንድትሆን እንጸልያለን። የሚሰሙ ሁሉ የተባረኩ እንዲሆኑ እንጸልያለን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። እንግዲህ አስቀድሜ እንደተናገርኩት ስናጠና የቆየ ነው በመጽሐፍ ቅዱስ ያሉት እንደምታዎች፣ ምልክቶች፣ ምሳሌዎች በተለይ ደግሞ ትንቢትን ለማጥናት ዛሬም እስከ ዛሬ የተማርናቸውን ሁሉ መሰረት በማድረግ የዛሬውን እናያለን ማለት ነው። እንግዲህ መጀመሪያ የምናነሳው ዳንኤል ምዕራፍ 2 ላይ የሚገኘውን ታሪክ ይሆናል። ዳንኤል ምዕራፍ 2 ላይ የሚገኘውን ታሪክ የበለጠ እንድናስተውለው እስቲ መጀመሪያ አውዱን መንደርደሪያ ታሪኩን ንገሩንና ወደ ትንቢቱ አፈጻጸም እንሄዳለን። ዳንኤል ምዕራፍ 2 ንጉስ ናቡከደነጾር የባቢሎን ንጉስ የነበረ ንጉስ ነው። እሱ ያየውን ህልም የሚናገር ነውና ንጉሱ በነገሰ በ2ኛው ዓመት ህልም እንዳየ ይናገራልና ህልሙን ግን ይዘነጋዋል እና በጊዜው የነበሩ የከለዳውያን አዋቂዎችንም ይጠይቃል። ምንድነው ያየው ህልም ፍቺውስ ምንድነው ብሎና ያው ትንሽ እንግዳ ነው። ህልሙን ንገረንና ከዛ በኋላ ፍቺውን እንነግርሃለን አሉት። አይ ህልሙንም ፍቺውንም ነው የምፈልገው ይላቸዋል። ከዛ በኋላ እንግዲህ የእግዚአብሔር መንፈስ ያለበት ዳንኤል ይህንን
ህልም ለመፍታት ወደ ንጉሱ ይቀርባል እና ከዛ እግዚአብሔር ይህንን ህልም ይገልጥለታል ዳንኤል እና የገለጠለት ህልም ደግሞ የሰው ምስል እንዳየ ነው ንጉሱ ናቡከደነጾር እና ይሄ የሰው ምስል ግን በተለያዩ የብረታ ብረቶች የተወጣጣ ነው። የመጀመሪያው የወርቅ ራሱ የወርቅ እንደነበረ ከዛ በኋላ ደግሞ የብረት ከዛ በኋላ የነሐስ ከዛ በኋላ ደግሞ ወርቅ፣ ብር፣ ነሐስ እና ብረት እንደነበረ ይነግረዋልና ከዛ በመጨረሻ ደግሞ እኩሉ ብረት እኩሉ ደግሞ ሸክላ የሆነ የመጨረሻ በእግሮቹ አካባቢ ደግሞ እንደዚህ አይነት ምስል እንዳየ ከዛ ደግሞ ከተራራ አንዲት ድንጋይ እጅ ሳይነካት ተፈንቅላ መታ ያንን የሰው ምስል እንደደረመሰች ነው የሚያየውና ከዛ የህልሙንም ፍቺ ይነግረዋል ዳንኤል እና ዳንኤል ምዕራፍ 2 ቁጥር 36 ላይ ፍቺው ይሄ ነው ይላል። ከዛ ራሱ አንተ ነህ ይለዋል። የባቢሎን ንጉስ የባቢሎን መንግስት ማለት ነውና ከዛ በኋላ ካንተ ቀጥሎ ደግሞ የሚነሳ መንግስት እንዳለ ይነግረዋል። እንግዲህ ይሄ ማለት የወርቅ ጊዜ አልፎ የብር ጊዜ ይመጣል ማለት ነው። ከዛ በኋላ ደግሞ ከዙም ቀጥሎ የሚመጡ ነገስታት እንዳሉ እናያለን። በታሪክ ውስጥ እነዚህን ነገስታት እንግዲህ ስናያቸው በጣም ዓለምን ተጽዕኖ በማድረግ በስፋት በመግዛት የሚታወቁ መንግስታት እንግዲህ ከባቢሎን ቀጥሎ የሜዶንና የፋርስ ንጉስ እንደሆነ እናያለን፣ ወይም መንግስት እንደሆነ እናያለን። ከዛ በኋላ የግሪክ መንግስት እንደመጣ እንመለከታለን። ከዛ በኋላ ወደ ሮም ይሄዳል እና ከዛ የእግዚአብሔር መንግስት በመጨረሻ እነዚህን ሁሉ እንደምትፈጭ የተከፋፈሉትን አንድ የማይሆኑትን መንግስታት በኋላ እንግዲህ የሚመጣው ከተራራ የሚወጣው ትንሽ ድንጋይ እንደሆነ በዚህ መልክ እንግዲህ ዳንኤል ለናቡከደነጾር የህልሙን ፍቺ አብሮ ያስቀምጥለታል። ይሄ ታሪክ እንግዲህ በጣም የሚያስገርመው ይሄኛው አህዛብ ንጉስ ነው ወይም እግዚአብሔርን የሚያውቅ ንጉስ አይደለም። የባቢሎን ወይም ደግሞ የእስራኤልን የእግዚአብሔርን ህዝብ በምርኮ የወሰደ ህዝብ የሚገዛ ወይም ደግሞ የባቢሎን የእስራኤል ህዝብ ጠላት የሚባል የእሱ ንጉስ ነው እና የተጻፈውም ይሄ ትንቢት ይሄኛው ከ500 ዓመት በፊት ነው እንግዲህ ከመከሰቱ በፊት እና እንደተባለው እያንዳንዱ ነገር ልክ አሁን እንደተቀመጠው ወርቅ የተባለው የባቢሎን ንጉስ ነበርና ይሄ የባቢሎን ንጉስ ከ605 ዓመት ዓለም ጀምሮ እስከ 539 ዓመት ዓለምን መግዛት ችሎ ነበር ከናቡከደነጾር ጀምሮ እስከ መጨረሻው ንጉስ። ከዛ ቀጥሎ ደግሞ የብሩ የሜዶንና ፋርስ መንግስት እንደመጣ እሱም ከ539 ከክርስቶስ ልደት በፊት እስከ 331 ዓመተ ዓለም ድረስ እንደገዛ እንመለከታለን። እንግዲህ ይሄንን ታሪክ የሚያስገርመው ከመጽሐፍ ቅዱስ ውጪ ራሱ የታሪክ መጽሐፍትን ብናገኝ በዛ ጊዜ ነበሩ ዓለምን የተቆጣጠሩ ነገስታት እነዚህ እንደሆኑ እንመለከታለን። ከብሩ በኋላ እንግዲህ የመጣው ደግሞ የነሐሱ መንግስት ወይም የግሪክ መንግስት እንደሆነ እንመለከታለን። ከ331 ዓመተ ዓለም እስከ 168 ዓመተ ዓለም ቆይቶ ነበር። በታላቁ እስክንድር በደንብ በጣም የናኘ መንግስት ነበረ። ከዛ በኋላ መጨረሻ ላይ ደግሞ የብረቱ ወይም ደግሞ ጭኖቹ ብረት የነበሩት የሮም መንግስት እንደመጣና ከ168 ዓመተ ዓለም እስከ 476 ዓመተ ምህረት ድረስ እንደቆየ እንመለከታለን። ከዛ ይሄንን ሁሉ ታዲያ መጨረሻ ላይ ደግሞ ድል የነሳው ያ ማንም እጅ ሳይነካው ፈንቅሎ የመጣው መጀመሪያ ትንሽ የነበረችው ድንጋይ በኋላ ግን ሁሉንም ፈጭታ ትልቅ የሆነው ያ ድንጋይ ነውና ያው ከሱ በፊት እግሮቹ ሸክላና ብረቱ ምንም ያልተቀላቀሉትን እንመለከታለን። እነዚህ የአውሮፓ መንግስታትን ነው የሚገልጹትና ምንም አንድ መሆን ያልቻሉት በእርስ በራስ የተከፋፈሉት እስካሁን ድረስ ያሉት የአውሮፓ መንግስታትን እንመለከታለን። የዚህ መጨረሻ ግን ልክ በህልሙ እንዳየው ዳንኤልም እንደፈታለት መጨረሻ ላይ ያ ታላቅ የሚሆነው የእግዚአብሔር መንግስት እንደሆነ እንመለከታለን። እንግዲህ ይሄንን ነበር ናቡከደነጾር በህልሙ ያየው፣ በኋላም ዳንኤል የፈታለት። እዚሁ ትንቢቱ መሃል
እርስ በራሳቸው አይጣበቁም ይላል። እግሮቹ ላይ አሁንም ትንሽ ጠቀስ አድርገዋልና የአውሮፓ መንግስት እንደሆነም አሁን መንግስታት እንደሆኑና ሊጣበቁ አይችልም፣ ሸክላና ብረቱ መጣበቅ እንደማይችል ይላልና እሱ ላይ እስቲ የበለጠ ማብራሪያ ብትሰጡበት ጥሩ ነው። እንደተባለው ታሪኩ እንግዲህ ከባቢሎን ዘመን ጀምሮ እስካሁን ያለንበት ዘመን ድረስ የነበረውን የሚያስቀምጥልን ትንቢት መጨረሻ ላይ አሁን እኛ የምንኖርበትን ዘመን ዳንኤልም ሲገልጽለት እርስ በራሳቸው መጣበቅ እንደማይችሉ ይሄ ሸክላና ብረት አንድ ላይ ተቀላቅሎ መኖር እንደማይችል ብሎ ይገልጽልናል እና ይሄ የሮም መንግስት በኋላ ላይ ወደ 10 መንግስታት ከተከፋፈለች በኋላ በሰውኛ እንግዲህ ጥረትን አድርጓል እርስ በራስ ለመቀላቀል አንዱ ንጉስ የሌላውን ንጉስ ጋር በመቀላቀል አንዱ ነገድ የሌላውን ነገድ እንዲመራ ለማድረግና እነዚህ ነገሮች ያላቸውን ልዩነት ለማስታረቅ እጅግ ሞክሯል። በታሪክም ሄደን ስንመለከትና ሰንበት ትምህርታችንም እንደሚጠቅስልን እንግሊዝ ነገስታቶች እስከ ቅርብ ጊዜ ድረስ እስከ 1900 ዓመት ክፍለ ዘመን ድረስ የሚገዛው ቤተሰብ እንኳን የጀርመን ቤተሰቦች ስም መጠሪያም እንደነበረው መመልከት እንችላለን በታሪክ ሄደን በደንብ ስንመረምርና ይህንን ሁሉ እያደረጉ እንግዲህ እርስ በራሳቸው አንድነትን ግን መፍጠር ያልቻለ መንግስት ነው። ሁሉም የተለያየ የተከፋፈለ መንግስት ሆኖና ያኔ ከረጅም ዓመታት በፊት ዳንኤል በዚህ ምዕራፍ ላይ እንደምናገኘው ትንቢቱንም እንደተነተነው ጥረት ቢያደርጉም እንደ ሰውኛ ይሄ መንግስት ተቀላቅሎ እንደ አንድ መንግስት ግን ሆኖ መቆም እንዳልቻለ መመልከት እንችላለን። ይሄንን ታሪክ ስንመለከት የሚያስገርመው እንግዲህ ያኔ ዳንኤል በትንቢት የተናገረው ወይም የናቡከደነጾርን ህልም የፈታለት መጽሐፍ ቅዱስ እውነተኛ ለመሆኑ ራሱ ትልቅ ምስክር የሚሆነን ነገር ነው። ምክንያቱም ቅድም እንደተናገርኩት በታሪክ ራሱ መጽሐፍ ቅዱስን የማያውቅ የዓለም ታሪክ ተመራማሪዎች ራሱ በጻፉት መጽሐፍ ውስጥ ስንመለከት እነዚህ ነገስታት ተከስተዋል፣ ዓለምንም ደግሞ መግዛት ችለው ነበረ። ከዛ በኋላ የሮም መንግስት እንግዲህ ከመጣ በኋላ የሮም መንግስት ቀጥሎ ከሮም መንግስት በኋላ የሮም ጳጳሳዊ ስርዓት መጥቶ ነበር። በመሃል ግን የተለያዩ የነገዶች ወይም ደግሞ ትናንሽ መንግስታት እንደነበሩም እንመለከታለን ታሪክን ስናጠናና በተለይ ከ5ኛው እስከ 8ኛው መቶ ክፍለ ዘመን የተለያዩ በየቦታው የተለያዩ ነገስታት እንደነበሩ ቪስጎትስ የሚባሉ፣ ኦስትሮጎትስ፣ ቫንዳልስ፣ ፍራንክስ፣ አንግሎ ሳክሰንስ የሚባሉ በኋላ እነ ፈረንሳይን እነ እንግሊዝን የመሰረቱ የተለያዩ ነገዶች በየቦታው እንደነበሩና ጉልበት እንደነበራቸው እንመለከታለን። ከዛ ቀጥሎ ከ8ኛው እስከ 18ኛው መቶ ክፍለ ዘመን 19ኛው መቶ ክፍለ ዘመን ድረስ ደግሞ ሮማ ጳጳሳዊ ስርዓት ገኖ እንደነበረና የሚቆጣጠረው እሱ እንደሆነ እንመለከታለን። ግን በውስጡ የነበሩት የተለያዩ መንግስታት ግን አንድ አልሆኑም። በውስጡ የተለያዩ ትንንሽ መንግስታት እርስ በራሳቸው የሚጣሉ እርስ በራሳቸው ጦርነት የሚያደርጉ ብዙ መንግስታት ነበሩ። ስለዚህ ያ ትንቢት እውነት እንደሆነ በዛ ጊዜ ራሱ እንመለከታለን። ከዛ በኋላ በ19ኛው መቶ ክፍለ ዘመን የናፖሊዮንንም ታሪክ ማንሳት እንችላለን። ናፖሊዮን የፈረንሳይ ንጉስ ነበረ። ራእይ ነበረው። በቃ አውሮፓን እንዳለ አንድ አድርጌ እገዛለሁ የሚል ራእይ ነበረው። ከዛ በኋላ ሞከረ። መጀመሪያ ላይ የተሳካለት ይመስላል። ምክንያቱም ኦልሞስት ሁሉንም ማሸነፍ ችሎ ነበረ። ከዛ በጣም ዋና ንጉስ መሆን ችሎ ነበረ። እንዲሁም የሮም ጳጳሳዊ ስርዓትንም የደመሰሰውና ያስቀረው እሱ ነበር። ነገር ግን ያን መመስረት አልቻለም ነበር። ከ1804 እስከ 1815 ነበር የቆየው። እሱም በሚያስገርም ሁኔታ የእሱም መንግስት እንደወደቀ እንመለከታለን። ልክ አሁን ጉቱ እንደጠቀሰልንም የተለያየ እርስ በራሳቸው የመጋባት ወይም ኢንተርሜሬጅ የሚባለውንም ሲያረጉ ነበር። የእንግሊዝ ከጀርመን እርስ በራሳቸው በመጋባት አንድነት ለማምጣት ሞክረው ነበር። እሱም አልሰራም። በኋላም ታሪክን ስንመለከት በ20ኛው መቶ ክፍለ ዘመን ደግሞ የተከሰቱ 2 ታላላቅ የዓለም ጦርነቶች እናገኛለን። እነዚህ መነሻቸው በአውሮፓ ነበር። ሁለቱም የዓለም ጦርነቶች መነሻ የነበራቸው በአውሮፓ ነው። ምክንያቱም እርስ በራሳቸው መስማማት ስላልቻሉ
ያ እንደመጣ እንመለከታለን። እና ይህንን ሁሉ ስንመለከት በታሪክ ሁሉ ውስጥ እግዚአብሔር ለናቡከደነጾር በህልሙ የሰጠው ነገር እውነት እየሆነ ሲመጣ እግዚአብሔር ታሪክን ሁሉ እንደሚቆጣጠርና እንደሚገዛ እንመለከታለን። ሙከራው ግን አለ። እነዚህን አንድ የማድረግ ሙከራ ለምሳሌ ኢዩ የዩሮፒያን ዩኒየንን ሁኔታ ብናይ፣ መገበያያውን ብናይ እነዚህ ሀገሮች ተመሳሳይ የመገበያያ ገንዘብ አላቸው ምናምን፣ ግን ማየትም ይቻላል አንደኛው የሌላኛውን ቋንቋ ለመናገር ፈቃደኛ አይደለም። የዓለም ጦርነቶቹም እንደዚሁ አመላካቾች ናቸው እና ሙከራው ግን ጥረቱ ግን አለ አንድ ለማድረግ። ብሬግዚት እኮ ራሱ እንደገና ፈረሰ እኮ። ዩሮፒያን አለ እንደገና ወጣለው አሁንም እንወጣለን የሚሉም አሉ አሁን። እና የእግዚአብሔር ቃል እስካሁን ጸንቶ ይቆማል። እሺ አሁን እንግዲህ የትንቢት አፈታት ስልቶች አሉ። ትንቢትን ስንፈታ እስከ ዛሬም እንግዲህ ስንማርም የቆየ ነው። ትንቢትን ለመፍታት ከመጽሐፍ ቅዱስ የምናገኘው ምልክትና ፍንጭ ምንድን ነው የሚለውን ነው እየመሰረትን የመጣ ነው እና ታሪካዊ የትንቢት አፈታት የሚባል አለ፣ ያለፈበት የሚባል አለ፣ ከዛ ደግሞ የወደፊት አይነት የሚሉት አለ። ያው ስያሜ ያላቸው። እስቲ ስለነሱ ጠለቅ ብለን ብናብራራና ብናያቸው ጥሩ ነው። ምክንያቱም ትክክለኛውን አይነት የመጽሐፍ ቅዱስ የትንቢት አፈታት መገንዘብ እንድንችል ብዬ ነው። ስለዚህ ምንድን ናቸው እነዚህን እስቲ ማብራሪያ ስጡበት። የመጀመሪያው እንግዲህ ፕሪተሪዝም የሚባለው ወይም ያው አማርኛው በደንብ አይገልጸውም ያለፈበት የሚለው ግን እንግዲህ ትንቢቶች በሙሉ አልፈዋል፣ ተፈጽመዋል ሲተነተን እንደዛ ነውና ሁሉም ትንቢቶች እነዛ ትንቢቶች ቀድመው ተፈጽመዋል ወይም ደግሞ በመጀመሪያውና ሁለተኛው መቶ ክፍለ ዘመን አካባቢ ክርስቶስ በነበረበት ዘመን ወይም እሱ ካለፈ ከ200 ዓመታት በዛ ጊዜ ውስጥ ተፈጽመዋል አልፈዋል የሚለው ነው ይሄ ፕሪተሪዝም። እና መጀመሪያም የተጀመረውም ወይም የተቋቋመውም ታሪክን ስናጠና ሉዊስ ዲ አልካዛር በሚባል ጄሱት አማካኝነት በ1614 ዓመተ ምህረት እንደተጀመረ ታሪክን ስናጠና እናገኛለን። እና ብዙዎቹ ትንቢቶች በዛ ጊዜ ተፈጽመዋል ይላል። ስለዚህ መጽሐፍ ቅዱሳችን የሚነግረን ወይም አንቲክራይስት የሚለው ወይም የክርስቶስ ተቃዋሚ የሚለውን በዛ ጊዜ የሮም ገዢ የነበረውን ኒሮ እንደሆነ ወይም ቄሳር የሮም ቄሳር የነበረውን ኔሮ እንደሆነ ያረገዋል በዚህ አፈታት ስንሄድ። ስለዚህ እነዚህ አይነት አፈታቶች እንግዲህ አራቱንም ስንመለከት አራቱም የሚነግሩን የሚያስተምሩን ትክክለኛ የሆነ ነጥብ አለ። ከዛ ደግሞ የሚጎድል ነገርም በሶስት ውስጥ እንዳለ እንመለከታለን። እና ይሄኛው አፈታት በተለይ ደግሞ በካቶሊክ ቤተክርስቲያን እንደዚሁም በፕሮቴስታንት ሊበራል በሆኑ ፕሮቴስታንት ቤተክርስቲያኖች በጣም የሰፋ እንደሆነ እንመለከታለን። ስለዚህ መጨረሻው ዘመን ላይ እነዚህ ትንቢቶች ያን ያህል ብዙም የሚሰጡን ትርጉም ፋይዳ የለውም። ያው ሊያደፋፍሩ ተስፋ ሊሰጡ ይችላሉ፣ ግን ፋይዳቸው በጣም ይቀንሳል። ሌላው ደግሞ የፕሪተሪዝም ተቃራኒ ደግሞ ፊውቸሪስት ደግሞ የሚባላል። እነዚህ ደግሞ እንዳለ ትንቢቶቹ ወደፊት ክርስቶስ ሲመጣ ወይም ልክ ከክርስቶስ ዳግም ምጽአት በፊትና ከክርስቶስ ዳግም ምጽአት በኋላ በዛ ጊዜ የሚከሰት ነገር ነው እንጂ አሁን ላይ የሚከሰት አይደለም። ያኔ በቃ ክርስቶስ ሲመጣ ወደፊት የሚከሰት ነገር ነው ብለው ያስቀምጣሉ። ይሄኛውም ደግሞ የተጀመረው ፍራንሲስኮ ሪቤራ በሚባል ጄሱት እንደሆነ እንመለከታለን በ16ኛው መቶ ክፍለ ዘመን እና እንዳለ የእነዚህንም የትንቢቶችን ሁሉ ወደዛ ወደ መጨረሻው ዘመን ብቻ እና አሁን ላይ ምንም ነገር እንደሌለ ያስቀምጣል። ከዛ ደግሞ እንደገና ሌላ ትኩረት የሚሰጠው እስራኤል እንደገና እንደምትቋቋም ቤተ መቅደሱ እንደገና እንደሚገነባ ከዛ በኋላ ደግሞ ሴክሬት ራፕቸር የሚባል ወይም መነጠቅ የሚባልም ነገር ሁሉ እዚህኛው ፊውቸሪስት በሚከተል እሱኛውን አፈታት በሚከተሉት ዘንድ በጣም ያለ ዋና ትምህርት እንደሆነ እንመለከታለን። እና በተለይ ኢቫንጀሊካል ቸርቾች በአብዛኛው ይሄኛውን ፊውቸሪስት እንደሚከተሉ እናስተውላለን። እንዲሁም ሌፍት ቢሃይንድ የሚባል ሲሪየስም አለው ፊልምም አለው እና ይሄ በቃ ድንገት እያወራን አንዱ ሊነጠቅ ይችላል ሊሄድ ይችላል የሚለው አስተምህሮ ማለት ነው።
የሚያስገርመው ሁለቱንም እንግዲህ ስንመለከት ፊውቸሪስት ፕሪተሪዝምም ፊውቸሪስትም ሁለቱም በደንብ የዳበሩት በጄሲቶች እንደሆነ የተጀመሩትም በዛ እንደሆነ እንመለከታለን እና ሲጀመሩም አላማቸው የሪፎርሜሽኑ ወይም የተሃድሶው ካውንተር ሪፎርሜሽን ሆኖ ነበረ ወይም ሪፎርሜሽኑን ለማዳከም የተጀመረ እንደሆነ እንመለከታለን የመልስ ምት እንደነበር እንመለከታለን ሌላው ደግሞ አይዲያሊስት የሚባለው እንደሆነ እንመለከታለን አይዲያሊስት ደግሞ ሙሉ ለሙሉ እነዚህ ትንቢቶች ምሳሌ የሆነ ትምህርት ነው እንጂ ያላቸው ከታሪክ ጋር የሚገናኝ ነገር እንደሌለው በቃ ሙሉ ለሙሉ በቃ ምሳሌያዊ ሲምቦሊክ የሆነ ነገር ነው ያላቸው የተለያየ ትምህርቶችን ሊያስተምሩን ይችላሉ ግን ከታሪክ ጋር የሚገናኝ ነገር ያን ያህልም የለውም ብለው ነው የሚያስቀምጡት እና በተለይ ሊበራል የሆኑ ቤተክርስቲያኖች በዚህ አይዲያሊስት የሆነውን ያፈታት እንደሚከተሉ እንመለከታለን እና በመልካምና በክፉ መካከል ጦርነት እንዳለ እና ያ ጦርነት ደግሞ ዝርዝሩን በዛ መልኩ እንደሚያስቀምጡት እንመለከታለን ከዚህ በተጨማሪ ደግሞ አራተኛው ሂስቶሪሲስት ይባላል ወይም ደግሞ ይሄኛው ትንቢት በጊዜ ሂደት በታሪክ ሂደት እየተከሰተ ያለ ነገር እንደሆነ ያስቀምጣልና እግዚአብሔር በታሪክ ሳይቆራረጥ በታሪክ ሂደት እየተከሰተ ያለውን ነብዩ ከነበረበት ዘመን ጀምሮ ወደፊት እስከ መጨረሻው እስከ ክርስቶስ ከሚመጣበት ከዛም በኋላ እስካለው ድረስ ያለ እንደሆነ ሂስቶሪሲስት ያስቀምጣልና በተለይ የተሃድሶ ዘመን የነበሩት ሪፎርሜሽን ጊዜ የነበሩት እና ማርቲን ሉተር ጆን ዋይክሊፍ ሌሎቹም የሪፎርሜሽን አራማጆች የነበሩት ይሄንን ሂስቶሪሲስት የሚባለውን ዋና አፈታት ይከተሉ ነበር አሁን በዚህ ዘመን ደግሞ የአድቬንቲስት ቤተክርስቲያን በዋናነት የምትከተለው ይሄን ሂስቶሪሲስት እንደሆነ እንመለከታለን በሚያሳዝን መልኩ ብዙዎቹ ቤተክርስቲያናት ይሄንን እንደተዉትና ወደ ሌሎቹ እንደሄዱም እንመለከታለን ይሄ እንግዲህ በደንብ ልናጠናበትና ዝርዝር ጥናት የሚፈልግም ጉዳይ ነው ምክንያቱም ይሄ በታሪክ ፍሰት የመተርጎሙ ሁኔታ ዝም ብሎ በዘፈቀደ የሚደረግ ሳይሆን በመጽሐፍ ቅዱስ ላይ የተመሰረተ ነው መጽሐፍ ቅዱስም የሚያስቀምጠው አሁን እንዳነበባችሁት የዳንኤል ምዕራፍ 2ን ስናነብ ዳንኤል ምዕራፍ 2 ዳንኤል ራሱ ሲናገር አንተ ንጉሱ የወርቁ ነህ ካንተ በኋላ እያለ እየከፋፈለው እስከ ዓለም ፍጻሜ በኋላም ደግሞ ክርስቶስ የሚያቋቁመው መንግስት ጭምር ነው የሚናገረው እና ምንም ያልተቆራረጠ ነገር ነው የሚያስቀምጠው መጽሐፍ ቅዱስ ስለዚህ ይሄ የታሪካዊ ፍሰት የተከተለው አተረጓጎም መጽሐፍ ቅዱስን መሰረት ያደረገ ነው እሱን ማድረግ የግድ መከተል የግድ ነው መጽሐፍ ቅዱስን የሚከተል ሰው በኋላም ልናየው እንችላለን ግን ከሱ ላይ ሐሳባችን እንዲነሳ የሚደረግበት ምክንያት አለ ምክንያቱም እሱን ከተከተልን አሁን በጊዜው ያሉትንም ክስተቶች የምናየውና ልንጠቁምበት የምንችልበት ኃይል ስላለ የእሱን ጥቆማ ወደ ጎን ለማድረግ ወይም ትኩረታችንን ለማበላሸት አሁን ያልካቸው አይነት አተረጓጉሞች እንደመጡ ልብ ልንል ይገባል እና ይሄ ሰፊ ጊዜ ወስደን ልናጠናው የሚገባ ጥናት ነው ይሄ ታሪክ እዚሁ ላይ ግን ይቅርታ ስላስቆምኩ የኛ አሁን የሂስቶሪሲስትንም ደግሞ አደጋውንም አስምረን ብናልፍ የተወሰነ ለሁላችንም ትምህርት የሚሰጥ ይመስለኛል ምክንያቱም በእያንዳንዱ በጊዜ ሂደት ያሉትን ነገሮች ከመጽሐፍ ቅዱስ ትንቢት ጋር የሚያገናኝ ነውና አደጋው ያው እያንዳንዷን ነገር ትልቁን ፒክቸር ወይ ምንድነው የሚባለው ትልቁን ምስል ዋናውን ስዕል ትተህ በቃ በየቀኑ ዜና እየተከታተልክ በቃ ይሄ እንደዚህ ነው ይሄ እግዚአብሔርም የማይፈልገው ዲቴይል ውስጥ ልንገባ እንችላለን አንዳንዴ ወይም ደግሞ እንዴት ነው አስተካክዬ ማስቀመጥ የምንችለው በዲቴይሎቹ ልንወሰድ እንችልና ትልቁን አጀንዳ ረስቶ በዝርዝር ውስጥ ብቻ መወሰድም አደጋና እንግዲህ እግዚአብሔር ሲያስቀምጥ እንግዲህ አሁን ከክርስቶስ ጊዜ አሁን ዳንኤል የጻፈው ከክርስቶስ በፊት 500 ዓመት ነው ብለናል አይደል የ2500 ታሪክ የ2500 ታሪክ በአንድ ምዕራፍ ሲገለጽልህ ማአት ዝርዝሮች እንደሌሉ ማሰብ አለብህ ስለዚህ ያንን ትልቅ ኦቨርስትሬች የሚያደርገው ዋናውን የእግዚአብሔርን ዓላማ ይዘህ ከሆነ የመሳሳት እድልህ ትንሽ ነው ያንን ዘንግተህ ግን ዛሬ እንደዚህ ሆነ
ትራምፕ በዚህ ወጣ ወይም ገሌ እንደዚህ ያደረገ እያልክ ከሄድክ ችግር ውስጥ ትገባለህ። እና እሱን ልክ ነው የሂስቶሪሲስት ወይም ታሪካዊ አፈታትን የሚጠቀሙ ሰዎች እሱ ዘዴው ችግር ኖሮ ሳይሆን የሚጠቀሙ ሰዎች ዋናውን አጀንዳ ባለመያዝ ዝርዝር ውስጥ በመግባት ችግር ሊከሰት እንደሚችል ማስመር ተገቢ ነው። ጥሩ ነው። ይህን ታሪክ ከሰማ በኋላ ግን ይሄ ንጉሥ መጀመሪያ ናቡከደነፆር በጣም ይደሰታል፣ እግዚአብሔርን ያመሰግናል። በቃ እንዳውም እንደሱ ያለ አምላክ የለም፣ ሌላ ሰው የሚያመልክ ሌላ አማልክት የሚያመልክ ሁላ ወዮለት ይላል። በኋላ ምዕራፍ 3 ላይ ስንመጣ ግን ሌላ ታሪክ መጣ። ምን ነው የመጣው ታሪክ? እንግዲህ ናቡከደነፆር እንዳልከው እንዲሁም ዳንኤልን እግዚአብሔር አምላኩን እንዴት እንደሚያመልክ ከዛም በኋላ ድንቅ የሆነም ነገር ይናገራል ምዕራፍ 2 ሲያልቅ። ግን ምዕራፍ 3 ሲጀምር ደግሞ ሌላ ታሪክ እንደገና ሲሰራ እንመለከታለን። ምን ያደርጋል? ሙሉ ለሙሉ ቅድም የተመለከትነው በዳንኤል ምዕራፍ 2 ላይ ንጉሱ የተመለከተው ህልም ነበረ። ሙሉ ሰው የቆመ በተለያዩ የብረት ቁሶች የተሰራ አንድ ምስል ነበር የተመለከተው። ነገር ግን ከዚህኛው በተቃራኒ ሙሉ ለሙሉ ወርቅ የሆነ በወርቅ የተሰራ የሰው ምስል እንዲሰራ ያዛል። ከዛም በኋላ ይሄ ምስል ከተሰራ በኋላ ሁሉንም በአውራጃዎቹ የሚገዙትን ገዢዎቹን ባለስልጣኖቹን በሙሉ ሰብስቦ የሙዚቃ ድምፅ የፌሽታ ድምፅ ሲሰማ ሁሉም ለዚህ ምስል ተንበርክከው እንዲሰግዱ ከዛም በኋላ እንዲያመልኩትም ትእዛዝ ሲያወጣ እንመለከታለን ንጉሱ። ከዚያም በኋላ ግን 3 የዳንኤል ጓደኞች ከዳንኤል ጋር አብረው የሚሰሩ የነበሩ ሲድራቅ ሚሳቅና አብድኔጎ የሚባሉ በመካከላቸው እነሱም ባለስልጣኖች ስለነበሩ በዚያ መካከል እንደተገኙ ታሪኩ ይነግረናል ዳንኤል ምዕራፍ 3 ላይ። ስለዚህ ይሄ የሙዚቃው ድምፅ የፌሽታው ድምፅ ሲሰማ ሁሉም በሚሰግድበት ሰዓት እነዚህ 3ቱ ወጣቶች ግን አሻፈረኝ ሲሉ እንመለከታለን። ንጉሱ ላቆመው ምስል ለንጉሱም እንደማይሰግዱ በቃላቸውም በተግባራቸውም ሲናገሩ እንመለከታለን። እና ይሄንን ያላደረገ ሰው ደግሞ እያንዳንዱ ሰው ወደ እሳት እንደሚጣልና በሞት እንደሚቀጣ ንጉሱም አዋጅን አስነግሮ ነበርና ይሄንን የተመለከቱት ባለሟሎቹ ሄደው እነዚህ 3ቱ ሰዎች የንጉሱን ትእዛዝ እያከበሩ እንዳልሆነ ለንጉሱ ሲነግሩት እንመለከታለን። በኋላ ላይም ንጉሱ ተናዶ እንዲሁም እሳቱ 7 እጥፍ እንዲጨምር ከዛም በኋላ ሌላ እድል ይሰጣቸዋል። እነዚህ ሰዎች እንዲሁም በቃላቸው ይመልሱለታል። እግዚአብሔር እኛ የምናመልከው አምላክ አንተ ካዘጋጀው እሳት ያወጣናል። አንተ ካዘጋጀው እሳት እንኳን ባያወጣን ይችላል፣ ግን አለማውጣትን ቢመርጥ እንኳን እኛ አምላካችንን አንክድም፣ ለመሰገድ ላለበት ለእግዚአብሔር ብቻ ነው ብለው አቋማቸውን ሲገልጡ እንመለከታለን። ስለዚህ እነዚህ ሰዎች ወደ እሳቱ እንዲጣሉ ንጉሱ ያዛል። ወደ እሳቱ ሲጥሉ የጣሏቸውን ሰዎች እንኳን እሳቱ በጣም ትልቅ ስለነበረ የጣሉትንም ሰዎች እንኳን ሲበላ እንመለከታለን። ነገር ግን እነዚህ 3ቱ ወጣቶች በዛ እሳት ውስጥ አንዲት ጸጉራቸው እንኳን እንዳልተቃጠለ እንዲሁም 3 ሆነው ገብተው ንጉሱ ሌላ 4ኛም ሰው እንደተመለከተና እንዲሁም የአማልክት ልጆችን ይመስላል ሲል እንመለከታለን። እና እነዚህ ወጣቶች በነበራቸውም እምነት በተግባርም ያንን እምነት በማሳየታቸው ከዚያ ከሞት እንዳመለጡን ታሪኩ ይነግረናል። የናቡከደነፆርን የመጀመሪያ ሁኔታ ብናይ እንግዲህ ናቡከደነፆር ያየውን ህልም ነው የረሳው። ማለት ከናቡከደነፆር ውጪ ይሄንን በትክክል ሊመሰክር የሚችል የለም ማለት ነው። ማለት ማናችንም አናውቅም። ናቡከደነፆር ስላለ ግን እናውቃለን በህልም ያየውን ነገር እግዚአብሔር እንደፈታለት እንዴት ያለ ታላቅ አምላክ እንደሆነ እና እንግዲህ ይሄው ናቡከደነፆር ነው። ከሱ በኋላ ሌላ መንግስት መምጣቱን አሻፈረኝ ያለው ማለት ነው፣ እምቢ ያለው እና ከዚህ ጋር አያይዘን የሰይጣንንም የወደቀበትን ሀሳብ ዋነኛ ሀሳብ ጋር መሄድ እንችላለን። እኔ ብቻ
እኔ ልመለክ፣ እኔ ከፍ ልበል፣ ዙፋኔን ከእግዚአብሔር ዙፋናት ከዋክብቴን ከእግዚአብሔር ዙፋናት በላይ ከፍ አደርጋለሁ የሚል ራስን ማዕከል ያደረገ አስተሳሰብ እንደነበረበት ማየት እንችላለን። እግዚአብሔር ይመስገን። በእርግጥ የናቡከደነጾር መጨረሻ ይሄ አይደለም። እንዳመፀ በዛው አልቀረም እንደ ሉሲፈር። ግን የታላቁ ተጋድሎ ዋነኛ የሆነውን የአምልኮን ማን ነው መመለክ ያለበት፣ ማን ነው ትኩረት የሚገባው፣ ማን ነው ስግደት የሚገባው የሚለውን ዋና ሀሳብ ወደ ራሱ እንደዞረበት ናቡከደነጾርን ማየት እንችላለን። የሚያስገርም ታሪክ ነው። ግን ናቡከደነጾር ወዲያው በነጋታው ወይም በወሩ ይህን ምስል ያሰራ አይመስለኝም እንደው ሳስበው። ምክንያቱም እግዚአብሔር ያደረገው ነገር በጣም ታላቅ ነው። የረሳውን ህልም ጭራሽ በቃ ሙሉ ለሙሉ ከነትርጓሜው ሲያስቀምጥለት፣ ግን ከዛ በኋላ ከጊዜያት በኋላ ሲያስበው እንዴት እኔ ይሄን የመሰለ ትልቅ መንግስት የመሰረትኩ እኔ እንዴት እስከ መጨረሻው እኔ ነኝ የምሆነው የሚለው ሀሳብ ልክ ሰይጣንም የነበረበት ሀሳብ እንደመጣበት እናያለንና ሰዎች ምን ያህል በቃ የምንረሳ ፍጥረቶች እንደሆንን ነው የሚነግረኝ። ምክንያቱም በቃ ምንም ባዶ መሆኑን ነግሮት ያ አንድ ተራ ሰው መጥቶ በቃ የረሳውን ሙሉ ለሙሉ ከነፍቺው ተንትኖለት እሱም ደንግጦ በቃ ያንተ አምላክ ነው ታላቅ ብሎ፣ ግን ሲያስበው እኔ ታላቅ ንጉስ እኮ ነኝ እኔስ የሚለው ሀሳብና የኔነት አባዜ በሱ ውስጥ እናያለን። አንድ እዚህ ጋር እኮ ሊሰመርበት የሚገባ ጉዳይ ያን የሚያክል ሐውልት ሙሉ ለሙሉ በወርቅ ሲያሰራ መንግስቱ የነበረውንም ኃይልና ብርታት ማሰብ አለብን እና ይህን የሚያክል ጠንካራ መንግስት እንዴት ይፈርሳል? የሚዘልቅ ነው፣ ማንም አያፈርሰው። ከሌሎቹም ደግሞ መቼም ይሻላል ከብረትም የሚለውን ሀሳብ እናገኛለን። እና አሁን እንግዲህ እስከዛሬ ተንደርደር የመጠንበት ምልክቶች፣ ፍንጮች የምንለው እዚህ ላይ ነው የሚረዳን። መጀመሪያ የሰይጣን ሀሳብ ምን ነበረ፣ የታላቁ ውዝግብ የታላቁ ተጋድሎ ጉዳይ ምን እንደነበረ መሰረት ይዘን ስንመጣ እዚህ ጋር ስናየው ምን እንደሆነ ለናቡከደነጾር ራሱ ሳይረዳው በስተጀርባ በማን መንፈስ እየተመራ እንደሆነ በደንብ ማየት እንችላለን። አሁን ይህን ትንቢት ስናጠና ከዛ ጠይቆ ቀጥሎ የመጣው ምንድን ነው? እኔ ብቻ አይደለም እኮ ስገዱ ነው፣ ተቀበሉ ነው። እዚህ ላይ ስገዱ ላይ የሚለው እንግዲህ ጥያቄም ላድርገውና እነዛ 3 ልጆች እንደው ቀስ ብለው መሀረብ የሚያነሱ መስለው ወይም ደግሞ ጫማ የሚፈቱ መስለው ጎንበስ ቢሉ ችግር ውስጥ አይገቡም ነበር። እና እንዴት ይታያል የነሱ ጉዳይ? እንደው በጣም አክራሪ አልሆኑም የሚለው ጥያቄ ያስነሳል። እና ዛሬስ የሚለው ልመጣለሁ በኋላ ማለት ነው። አንድ ጥቅስ ላንብብ። ሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ እንደዚህ ይላል፣ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያምጽ በብዙ ደግሞ አመፀኛ ነው ይላል። እና ምናልባት በጣም ትልቅ ኢሹ አይደለም፣ ትልቅ ጉዳይ አይደለም። ያው ንጉሱ ተሳስቶ ነው መቼም ያው እሱ ነው እንጂ የተሳሳተው እኛ አይደለንም ተብሎ ማስመሰል ይቻል ይሆናል። ግን ሊመለክ የሚገባው ግን ስግደት የሚገባው ግን አንድ ብቻ ነው እና ይህንን ለሌላ ሰው መስጠት ግን አንችልም ነው በቃ። ይህንን ምናልባት እንግዲህ እነሱ ምግብ እስከ መብላት ልክ እንኳን ምግባቸውን እንኳን የሚመርጡ ናቸው አይደለም የሚሰግዱለትን ማለት ነው። እና በዚህ ጉዳይ ልንደራደር አንችልም። አምልኮ የምንደራደርበት ጉዳይ አይደለም ነው የነሱ ሀሳብ። እና ምናልባት ከብዙ ከሺዎች ከሚሊዮኖች ውስጥ ላንታይም ላንቆጠርም እንችላለን ብለው ሊያደርጉ ይችላሉ። ግን አምልኮ ለድርድር የሚቀርብ ጉዳይ እንዳልሆነ በሁሉም ጥቃቅን በምትመስል ዝርዝሮች ውስጥ ሁሉ እግዚአብሔርን ሊታመኑ እንደሚገባቸው እና በዛ በጥቂቱ የታመነ በብዙም የሚታመን እንደሆነ መጽሐፍ ቅዱስ እንደሚናገረው ለድርድር የሚያቀርቡት ነገር እንዳልሆነ ነው የሚገባኝ። መልሳቸውን ሳነበው ሁልጊዜም ያስገርማል እና ባነበው ደስ ይለኛል። ዳንኤል ምዕራፍ 3 ቁጥር 16 ላይ ሲድራቅና ሚሳቅ አብደናጎም መለሱ፣ ንጉሱንም
እንግዲህ ሲመልሱለት ንጉሱ ሌላ ሰከንድ ቻንስ ሰጣቸውና አይሁላችሁ አሁን ሌላ እድል ሰጣቸዋለሁ አሁን ባታረጉት ሲል ነው እንግዲህ ይሄን የመለሱለት። ናቡከደነጾር ሆይ አሉ በዚህ ነገር እንመልስል ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉስ ሆይ ነገር ግን ንጉስ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቃሉት። እንግዲህ በዛ ጊዜ የነበረው በቃ ዓለምን ይገዛ የነበረው ታላቅ ንጉስ ነው ከፊታቸው ያለው እነሱ 3 ግለሰቦች ናቸው። ግን እርግጠኛ ነበር ማንን እንደሚያመልኩ። ከዛም ደግሞ የሚያስገርመው እኮ ተማርከው የመጡ ሰዎች እኮ ናቸው አይደል? እነዚህ ሰዎች በቃ አገራቸው ተማርኮ ህዝባቸው ተማርኮ በምርኮ ያሉ ሰዎች ናቸው እና እግዚአብሔር እንደተዋቸውም ነው ብዙ ህዝብ የሚያስበው። እነሱ ግን ያውቁ ነበር እግዚአብሔርን። ሲመልሱለትም በቃ በዚህ ነገር እንመልስል ዘንድ በቃ አትቸገር፣ አትልፋ፣ በቃ እግዚአብሔር ያድነናል፣ ባያድነንም እንኳ ግን እኛ አንሰግድም፣ ምክንያቱም አምላካችን እናውቀዋለን። ስለዚህ የእነሱ እምነት መዳናቸው ወይም አለመዳናቸው ላይ አይደለም። እግዚአብሔር እሱ እንደሚችል ቅንጣት ታክል ጥርጣሬ እንደሌለ ያስታውቃል አነጋገራቸው። ግን እውነተኛ አምላክ እሱ ብቻ ነው፣ ልንሰግድለት የሚገባ እሱ ብቻ ነው። ስለዚህ እንደው ማስመሰሉን እንደ ጎንበስ ማለቱን ትንሽ ነገር እንዳልሆነ ገብቷቸዋል። የአምልኮ ጉዳይ እውነተኛው አምላክ ማን ነው የሚለው ጥያቄ እንደሆነ ዛጋ ገብቷቸዋል። በዛ ደግሞ ሊደራደሩ ፈቃደኛ አልነበሩም። እና እኛም በየዕለት ተዕለት ህይወታችን አሁን ልክ አርሴማ ያስቀመጥሽው የሚገርመው ሀሳብ እኮ ምናልባት ከሚሊየን ሰው እኮ አይታዩ ይሆናል እነሱ። እንዲሁም ሰው እኮ ጠቁማቸው ነው እነዚህ የሾምካቸው ዕብራውያን ሰዎች ብለው ያመጡለት እንጂ እሱም ጭራሽ አላያቸውም። ግን ባሉበት ቦታ ለእግዚአብሔር ታማኝ ነበሩ። ላይጮህ ይችላል፣ ግን በያለንበት በስራችን በትምህርታችን ሊሆን ይችላል፣ በነዛ ትንሽ በሚመስሉት ነገሮች ራሱ ለእግዚአብሔር ታማኝ ነበሩ። በጣም ጥሩ። እንግዲህ አንድ የምናየው ፍንጭ ምልክት ጉዳዩ የስግደት ነው። ጉዳዩ የስግደት ሲሆን ደግሞ ትንሽ ትልቅ የሚባል ነገር የለውም የሚለውን እናያለን። ስለዚህ አሁን ቀጥለን እንግዲህ ለእረፍት እንወጣና ስንመለስ ቀጥለን ይሄ የአምልኮ የስግደት ጉዳይ በራእይ ደግሞ እንዴት ተገልጾ እናያለን። ከዚህ ጋር ምን ተመሳሳይነት አለው፣ ከዚህ ካገኘነው ፍንጭ ጋር የመጨረሻው ክስተት ደግሞ ምን ይመስላል የሚለውን እናያለን። አሁን ወደ እረፍት እንሄዳለን። ተመልካቾቻችን ከእረፍት ተመልሰናል። ቅድም እንግዲህ እንዳነሳሁት በራእይ የምናገኘው ሌላ የስግደት ጥያቄ አለ። ራእይ ምዕራፍ 13 ከዳንኤል ምዕራፍ 3 ጋር ማወዳደር እንችላለን። ቅድምም የተመለከትነው እነዚህ ሰዎች እነዚህ 3 ወጣቶች መስገድ ላይ ለምስሉ እንዲሰግዱ ነበረ ንጉሱም ሲያስገድዳቸው የምንመለከተው እና በተወሰነ መልኩ ናቡከደነጾር እንግዲህ የሰይጣን ውስጥ የተፈጠረውን ባህሪውን እያንጸባረቀም እንደነበረ መመልከት እንችላለን እና እነዚህ 3ቱ ወጣቶች እንዲሁም ሌላው በዛ አካባቢ የተገኘው ሰው ሁሉ የተፈተነበት ፈተና ምንድነው? ንጉሱ ላዘጋጀው ለራሱ ክብር ሁሉም እንዲሰግድ ነው ፈተናው የቀረበላቸው። በዛ ነው ራእይ ምዕራፍ 13ንም ሄደን ስንመለከት ሙሉን ስናጠና አውሬው ከዛም በኋላ የአውሬው ምስል እያለ ይነግረናል። ቁጥር 15 ጀምሮ ያለውን ላንብብላችሁ። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው ይላልና እዚህ ጋር አውሬውና ለአውሬው ምስል እንዲሰግዱ መጨረሻ ዘመን እኛም በዚህ ዘመን ለምንኖረውም ክርስቲያኖች ትንቢቱንም በደንብ ስናጠናው ይሄው አይነት በዳንኤል ዘመን የቀረበው ፈተና ነው ሲቀርብ የምንመለከተው እና ለዚሁ ምስል ደግሞ የማይሰግዱ ወይም ደግሞ ይህንን ምስል የማያመልኩ ሰዎችን ሊያስገድላቸውም ጭምር ቆርጦ እንደሚነሳ አውሬው መመልከት እንችላለን እና በዚህ ውስጥም ቅድም እነሱም እንደተናገሩት ስንመለከተው የነ ሲድራቅ ሚሳቅ አብድኔጎ ታሪክ በዛ አቋማቸው ለመቆም እኔ እንደ ሰውኛ ስመለከተው ከባድ የሆነ ቆራጥ የሆነ ውሳኔ
ያስፈልጋል ብዬ አስባለሁ። ማለት በሰውኛ ልናስበው አንችልም። ቀስ ብለን ገሸሽ ብለን ሳንታይ እንኳን ብናልፈው እንመርጥ ይሆናል። የዘመኑ ክርስቲያኖች ግን ለነሱ የሚደራደሩበት አይነት ሁኔታ እንዳልነበረ ከዛም በኋላ ያንንም ደግሞ እምነታቸውን ያገኙት እግዚአብሔርን ከማወቅ እንደሆነ መመልከት እንችላለን እና መልሳቸውንም ቅድም ያዕቆብ ሲያስቀምጥልን እግዚአብሔር ከዚህ ሁሉ ሊያወጣቸው እንደሚችል እርግጠኞች ሆነው ነው ሙሉ በሙሉ ለንጉሱ ሲናገሩ የምንመለከተውና ምንም ጥርጣሬ በአእምሯቸው ውስጥ ያልተፈጠረበት ምክንያት አምላካቸው ታማኝ እንደሆነ ስለሚያውቁት ነውና እኛም ዛሬ እግዚአብሔር አምላክ ታማኝ እንደሆነ ብናቅ እነዚህ ሁሉ ቅድምም በመግቢያ ጥቅሳችን ላይ እንዳነበብነው የፍርሃት መንፈስ በውስጣችን እንደማይሰርጽ የምናውቀው ያመንነው አምላክ ታማኝ እንደሆነ ማወቅ እንችላለን እና የመጨረሻው ዘመንም ጥያቄው ለማን ነው የምንሰግዱት ነው? ለአውሬውና ለምስሉ ነው የምንሰግደው ወይስ ለእግዚአብሔር ነው የምንሰግደው የሚለው ጥያቄ ላይ ነው የምንመጣው። ከሶስቱ መላእክት መልእክት አንደኛው ሐሳብ የሶስተኛው መልአክ ሐሳብ ምንድነው? ለአውሬውና ለምስሉ የሚሰግድ በግንባሩ ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል ብሎ ይናገራል። እና ማለት በጣም ሩቅ ነገር ነው ወይ ይሄ ነገር? ማለት ይሄ አሁንም የሚቆም ምስል አለ ወይ? አሁንም የሚታይ የሚሰገድለት ነገር አለ ወይ ነው ወይስ አምልኮ ከዛ የላቀ ነገር ነው የሚለውን ለመረዳት ወደ ሮሜ መጽሐፍ ምዕራፍ 1 ቁጥር 18 ሄደን ብናነብ በሁለት ነገሮች ላይ የእግዚአብሔር ቁጣ እንደሚገለጥ ይናገራል እና ኃጢአተኝነታቸውና አመጻቸው ላይ ኃጢአተኝነታቸውና አመጻቸውን እንግሊዝኛው የተሻለ ስለሆነ አንጋድሊነስ እና አንራይቸስነስ በዚህ ላይ የእግዚአብሔር ቁጣ እግዚአብሔር እንደሚቆጣ ይናገራል እና ብዙ ጽድቅ ያልሆኑ ስራዎች ይሰራሉ። ሰዎች ይዋሻሉ፣ እንዋሻለን፣ እግዚአብሔር አታርጉ ያላቸውን ነገሮች እናደርጋለን። አንጋድሊነስ ግን ከሱ ያልፋል። ምንድነው? እግዚአብሔር አለ የለም አይደለም። አንጋድሊነስ ግን በቃ እግዚአብሔር አለ ከኔ ህይወት ጋር ምን ያገናኘዋል ነው እና ወረድ ብለን ካየነው እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጽ ነው ይላል እና ይሄ እግዚአብሔር የለም ወይም አይታወቅም ሳይሆን አለ። እግዚአብሔር በፍጥረቱ ይታወቃል፣ በተለያዩ ነገሮች ይታወቃል። ግን እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላከበሩት ነው ችግሩ የሚመጣው ይላል እና አምልኮ እንዲያው የሆነ ቀን ማለት በዚህ ብቻ አይገለጥም። የሆነ ቀን የሆነ ሙዚቃ ሲሰማ ለሆነ ነገር መስገድ ብቻ ሳይሆን እግዚአብሔርን እንደ እግዚአብሔርነቱ መጠን አለማክበር ማለት ነው። ማክበር ወይም አለማክበር ማለት ነው እና ይሄ በሁሉ ነገር የሚገለጥ ነው። ሁለንተናን ለእግዚአብሔር አሳልፎ መስጠት ማለት ነው እና ይሄ እንዲያውም ጠጋ ብለን ካየ ነው በእውነት እግዚአብሔርን የማያመልክ ሰው ማለት ሌላ ከዚህ ውጭ ነገር እያመለከ ነው ማለት ነው። የሰው ህይወት እንደዛ ስለሆነ እና ስለዚህ ለአውሬውና ለምስሉ አትስገዱ ማለት ለእግዚአብሔር ስገዱ ማለት ነው። እግዚአብሔርን አምልኩት ማለት ነው። እግዚአብሔርን እንደ እግዚአብሔርነቱ መጠን አክብሩት ማለት ነው። እዚሁ ላይ ልክ እንዳልሽው የሚሰመርበት ነገር እንግዲህ የግድ ይሄ ፊዚካሊ ሄዶ መስገድ ብቻ ላይሆን ይችላል። ሄዶ መስገድ ብቻ ላይሆን ይችላል። ግን ታማኝነታችንን የሚወስደው በቃ የመጨረሻ ታማኝነታችንን የምንሰጠው ማንኛውም ነገር አምልኳችን ለዛ እያደረግን ነው ማለት ነው እና ልክ እግዚአብሔርንም እንደ እግዚአብሔርነቱ መጠን ቦታ ማንሰጠው በህይወታችን ማናነክሰው ማናከብረው ከሆነ ቤተክርስቲያን እየተመላለስን አገልጋዮች ሆነን ራሱ ነገር ግን ለአውሬው እየሰገድን ሊሆን ይችላል። ስለዚህ እንግዲህ የበለጠ ወደ ስንቀጥልም እናነሳዋለን መታተም የሚለውን የአውሬው ማህተም የሚለውን እና በእግዚአብሔር እውነት ላይ መቆም በእግዚአብሔር ታማኝነት እና የሶስቱ ጓደኛሞች በእግዚአብሔር ታማኝነት ላይ የነበራቸው መተማመን እርግጥ ነበር እና እኛም በመጨረሻው ዘመን ስንኖር በህይወታችን ብዙ ማዕበል ሲመጣ ብዙ ነውጥ ሲመጣ ያን ጊዜ እግዚአብሔር ታማኝ አምላክ መሆኑን እግዚአብሔር በቃ ታማኝ አምላክ መሆኑን እርግጠኛ ከሆነን መታተም ማለት በእግዚአብሔር ላይ ታማኝነት ላይ እርግጠኛ መሆን ያኛው እንግዲህ በእውነቱ ላይ መታተም ማለት እሱ እንደሆነም እንረዳለን። በጣም ጥሩ። እንግዲህ ከዚህም በፊት ስናጠና ታላቁ ውዝግብ ሲነሳ መነሻው
ቡድኑ ወይም ለሁለት እንደተከፈለ እናያለን። መጨረሻም ላይ ሲመጣ ይሄ ለሁለት ሁሉ ነገር ወደ ሁለት መምጣቱ አይቀሬ መሆኑን መጽሐፍ ቅዱስ በተደጋጋሚ ይናገራል። አሁን ይህን መሳት የለብንም። አሁን ብዙ ጊዜ ደብዛዛ ሊሆን ይችላል መስመሩ፣ ግንኙነቱ ኢንተርሴክሽን በአማርኛ መጋጠሚያው ብዙ ግሬ ኤሪያ ወይም ያልጸዳ ነገር ይታይበታል። በኋላ ግን በደንብ አድርገን አሁን እንግዲህ ፍንጮች፣ ምልክቶች ብለናል። እያየን ስንመጣ ግልጽ እያለ አሁንም ራዕይ 13 ላይ የምናየው ስግደትን ያላግባብ የሚጠይቅ መጀመሪያም የጠየቀው ኃይል ገልጾ ይመጣል ማለት ነው። የእግዚአብሔር ደግሞ ሕዝቦች አይደለም። አሁን ከምናየውም ከዳንኤል ምዕራፍ 3 ተነስተን ለእግዚአብሔር ብቻ ነው ስግደታችን። ያ የሚኖረው ግጭት እንዳሁኑ ዝም ብሎ ስክሪሚሽ ትንሽ ትንሽ መተረኳኮስ ሳይሆን የለየለት ነው የሚሆነው። ልክ እዚህ ላይ ምንድን ነው የሚለው? የማይሰግድ ወደ እቶነ እሳት አይደለም የሚለው ነበር። ያም በዓለም አቀፍ ደረጃ የማይሰግዱ ከኛ ሊወገዱ ይገባል የሚል እንደሚመጣ ራዕይ ምዕራፍ 13ን በደንብ አጥልቀን ስናጠና እንረዳለን። ስለዚህ ሙቹዋሊ ኤክስክሉሲቭ እንደሚባለው ማለት ነው። አንድ ሰው እግዚአብሔርን እያመለከ ካልሆነ አውሬውን እያመለከ ነው ማለት ነው። እዚህ ላይ ግን አሁን ያለኝ ጥያቄ ማለት ግልጽ ይሆናል ስንል በግልጽነት እኮ ያን ጊዜ በጣም የጠራ ግልጽ ነው አይደል? ምስል አለ ከፊት፣ ትሰግዳለህ፣ ካልሰገድክ ትጣላለህ ነው። በመጨረሻው ጊዜ ግን ታሪክን አሁን በደንብ እያጠናን የእግዚአብሔርን ቃል እየመረመርን ትንቢትን እያጠናን ከሆነ ያ ግልጽነት በደንብ ይታየናል። ካልሆነ ግን አሁን ስንጀመረ ራሱ ስለ ትንቢት አፈታት ስንመለከት ትንቢትን ራሱ ላይክ ፊውቸሪስቲክ ወይም በፕሪተሪዝም ከወሰድከው እና ያኔ ተፈጽሟል ካልክ እያጠናህ ነው ትንቢቱን፣ ግን አልደረስክም ነገር። ስለዚህ ከዛም አንጻር ግልጽ ያለ ይሆናል የሚለውን የእግዚአብሔርን ቃል በቅንነት መጽሐፍ ቅዱስን ደጋግመን ስናጠና የምናገኘው ትልቁ ነገር እሱ ነው አይደል? በቅንነት የእግዚአብሔርን ቃል እየቀረብነው ከሆነ መንፈስ ቅዱስ አይተውንም፣ ይመራናል። ግን እየተመቻመችን በየጊዜው በቃ ለእግዚአብሔር ቃል የምንሰጠው ቦታ ትክክለኛውን ቦታ ሳንሰጠው ከሄድን ግን ያ ግልጽ ያለው ነገር እንደዛም እየሄድን ግልጽ ያለ ይሆናል እንዴ? ነው። ምክንያቱም የዚህ ዓለም ወንጌል ምስክር የሆንባቸው ዘንድ በዓለም አቀፍ ይሰበካል ነው የሚለው። ማንም የማይሰማ ወይም ደግሞ ውይ ስላልሰማው እኮ ነው ስላልገባኝ ነበር የሚል ምክንያት የሚሰጥበት ደረጃ አይመጣም። እንዴት ያደርገዋል እግዚአብሔር? እሱ የእግዚአብሔር ፋንታ ነው። አላውቅም እሱ እንዴት እንደሚያደርገው። ግን ወደ መጨረሻው ጋር ስትመጣ ግን ወስነህ ነው የምትወስደው። በመታለል ወይም በመጭበርበር ሳይሆን ለእግዚአብሔር ቅን ሆነ አይ ይሄ መንገድ እፈልጋለሁ ወይም አልፈልገው የሚለውን እያንዳንዱ ይወስናል። ምክንያቱም እድሉ ይሰጠዋል። አለበለዚያ እግዚአብሔር አመፀኛ አምላክ ሊሆን ነው። ያንን ግልጽ የሆነ መረጃ በሚገባው ደረጃ ላይ እያንዳንዱ እንዲደርሰው ካላደረገ ተጠያቂ የሚሆነው እግዚአብሔር። ግን ያ መረጃ ይደርሳል። ዮሐንስ ማለት ማቴዎስ ምዕራፍ 24 ቁጥር 14 የሚነግረን እሱን ነው። የዚህ ዓለም ወንጌል ለምስክር ይሆን ዘንድ በዓለም ዙሪያ እያንዳንዱ ሰው ይሰማዋል። ያ እንዴት ሊፈጸም ይችላል? አሁን ስናየው ይሄ በጣም ከባድ ስራ ነው። እንዴትስ ይሆናል? አሁን 8 ቢሊዮን 9 ቢሊዮን ሰው አንዳንድ ቦታ ጭራሽ ምንም ስለ ክርስትናም ስለ መጽሐፍ ቅዱስ የማያውቁ በሰውኛ ስናስቡ እግዚአብሔር ያን እንዴት ያደርገዋል አላውቅም። እሱ መልስ ልሰጥ አልችልም። ነገር ግን ከእግዚአብሔር ባህሪ ዛሬም እስከ ዛሬም ድረስ አጥንተን ከመጣ ነው ትክክለኛውን መረጃ ሳይሰጥ በቃ ባለማወቅ አጠፋለሁ ወይም ትጠፋለህ አይልም። የሚያጠፋም አይደለም። የምትጠፋው እኮ መርጠህ ነው የምትጠፋው። እና ያንን ግን ወደ መጨረሻው ሲመጣ ነገሮቹ ድብስብስ አይደለም አሁን የሚሉት። ይሄ አሁን ምዕራፍ 13 ራዕይን ብቻ አጥንተን ሳይሆን ሙሉውን መጽሐፍ ቅዱስን ስናየው የምናገኘው ጉዳይ ነው። እየጠራ አቋሞች እየተለዩ ነው የሚሄደው። ከቤተ ክርስቲያን የሚረግፉ ብዙዎች ናቸው፣ የሚገቡም ብዙዎች ናቸው። ስለዚህ ማንኝ የሚለው በየቀኑ ማሰብ የሚያስፈልገው ጉዳይ ነው። የመጀመሪያ ቀደምት ቤተ ክርስቲያኖች
ከዚሁም ጋር አያይዛችሁ የሚደርስባቸው የነበረው ግድድር ምን አይነት ነበር? አሁን ከምንለውም አንጻር የሚረዳን ምልክት ወይም ፍንጭ እናገኛለን። ምን አይነት ነበር የሚደርስባቸው ግድድር? የመጀመሪያዎቹ የኢየሱስ ክርስቶስ ደቀ መዛሙርት እና በዙሪያው ክርስቲያኖች የመጀመሪያዎቹ ክርስቲያኖች በብዙ ይሰደዱ ነበርና ከሚሰደዱባቸው ሁለት ነገሮች መካከል አንደኛው የሃይማኖት ሰዎች ናቸው። ምክንያቱም እንግዲህ አዲስ አብዮት ነው። ኢየሱስ የሚባል ከአይሁድ ዘር የመጣ አምላክ ነኝ ብሎ ክሌም የሚያደርግ እሱን የእሱ ተከታዮች ናቸው። በሱ በኩል ደህንነት ለሰዎች ልጆች መጥቷል ብለው የሚያምኑ ናቸው እና በዛ ምክንያት በሃይማኖተኞች የደረሰባቸው ስደት አለ። ከዛ ደግሞ በጊዜው እንግዲህ ይገዛ በነበረው በሮም መንግስት ደግሞ የደረሰባቸው ደግሞ አለ። እንዲሁም በሐዋርያት ስራ ላይ ሄደን ብናነብ የያዕቆብን መሞት እናያለን፣ የዮሐንስን ወንድም እና በዚህ ምክንያት ህዝቡ እንደተደሰተ እንመለከታለን። ከዛ በኋላ ደግሞ ጴጥሮስ ተረኛ እንደነበረ እንመለከታለን እና የሞት አዋጅ ሲታወጅባቸው እናያለን። እንግዲህ እና ይህንን የሚያውጀው እንግዲህ መንግስት ነው። ስለዚህ ከመንግስትም ተቃውሞ፣ ስደት ይደርስባቸው ነበር ማለት ነው እና ስለዚህ በእነዚህ በሁለት ነገሮች ይቸገሩ እንደነበር ማየት እንችላለን። እንግዲህ የሚሰብኩት እነዛ ክርስቲያኖች ክርስቶስን ነው፣ ያውም ደግሞ የተሰቀለውን ክርስቶስ። ስለዚህ በአይሁዶችም ዘንድ የተጠሉ ናቸው፣ የተናቁ ናቸው። ምክንያቱም የተሰቀለውን መሲህ ብለው የሚሰብኩት እነሱ አይሁዶች ሐሰተኛ ሰው ነው የሚሉትን ነው። በሮማውያንም ዘንድ ስንመለከት ደግሞ የተሰቀለን ሰው ጌታ ብለ መቀበል በጣም ውርደት፣ በጣም ከባሪያም ራሱ ያነሰ ተግባር ነው። በጣም የሚያስገርመኝ ታዲያ ቆሮንቶስ ላይ ጳውሎስ ይህንን ሲናገር ምን ይላል? መቼም አይሁድ ምልክትን ይለምናል፣ የግሪክ ሰዎች ጥበብን ይሻሉ ይላል። አንደኛ ቆሮንቶስ ምዕራፍ 1 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ይላል። ለእነሱ ግን በቃ ጉልበታቸውም ኃይላቸውም ይሄ በሌሎች የተናቀው የተሰቀለው ክርስቶስ የእምነታቸው መሰረት ነበረ እና በሁሉም የተጠሉ የተናቁ ነበሩ። በእግዚአብሔር ዘንድ ግን በቃ የተከበሩና መንፈስ ቅዱስም ስራቸውን አገልግሎታቸውን የሚመራ ነበር። በጣም ጥሩ ነው። እንግዲህ የመንግስት ህግ ይወጣል። በመንግስት ህግ ምክንያት እምነታችሁን ተዉ፣ አለበለዚያ ትገደላላችሁ የሚል ሀሳብ እንግዲህ በተለያየ ታሪክ ላይ እነዚህን ሀሳቦች እናገኛቸዋለን። እስቲ ወደ እንትኑ እንመለስና የአውሬው ምልክት የሚል የሚያነሳው አለ መጽሐፍ ቅዱስ። ቅድም ያነሳ ነው ራእይ 13 ላይ ምንድን ነው ይሄ የአውሬ ምልክት? ራእይ ምዕራፍ 13 ላይ እናገኘዋለን ይሄን ሀሳብና ከዛ ቀድሞ ግን ራእይ ምዕራፍ 7 ላይም መታተም የሚለውን የእግዚአብሔር ማህተም የሚለውንም ሀሳብ እናገኛለን። ራእይ ምዕራፍ 7 ላይ አንድ መልአክ እናገኛለን። ይሄ መልአክ ምን ያደርጋል ይላል? የሕያው የእግዚአብሔር ማህተም ያለበት መልአክ ነበር። ከዛ በኋላም በእግዚአብሔር የታመኑትን የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርንም ቢሆን ወይም ባህርን ወይም ዛፎችን አትግዱ ብሎ ይናገራል አንደኛው መልአክ። ከዛ ይሄኛው መልአክ ሲዘገይ እናያለን። ከዛ በኋላ ራእይ ምዕራፍ 13 ላይ አውሬዎቹን ከባህርና ከምድር የወጣውን አውሬ እናያለን። ከዛ በኋላ ደግሞ የአውሬው ምልክት እንመለከታለንና ይሄ የአውሬው ምልክት እንግዲህ አውሬውን ቅድም እንደተባለው ታማኝነታችንን ወይም ደግሞ ያ ሰው ያ ግለሰብ ታማኝነቱን የሚገልጽበት መስፈርት ወይም ምልክት ነው እና ልክ እግዚአብሔር ማህተም እንዳለው ወይም ደግሞ የእግዚአብሔር ወገን የሆኑት የሚታወቁበት ማህተም እንዳላቸው የሰይጣን ወይም ደግሞ የአውሬው የሆኑትም ደግሞ የሚታወቁበት አለ እና ሁሌም መጽሐፍ ቅዱሳችንን እንግዲህ ስናጠና ከመጀመሪያው ጀምሮ እስከ መጨረሻው ስንመለከት መጽሐፍ ቅዱሳችንም የሚነግረን እግዚአብሔር የራሱ እዚሁ ላይ ኢሳያስ ላይ አንድ ጥቅስ ባነብ ደስ ይለኛል። ኢሳያስ ምዕራፍ 8 ቁጥር 16 ላይ ምስክሩን እሰር በደቀ መዛሙርቶቼ መካከል ሕጉን
አትም ይላል። ምስክሩን ሰር በደቀ መዛሙርቶቼ መካከል ሕጉን አትም ይላልና የእግዚአብሔር ሕግ እንደሚታተምና የእግዚአብሔር ሕዝብ የእግዚአብሔር ደቀ መዛሙርት የሆኑትም የሚታተሙት በሕጉ እንደሆነ እንመለከታለንና ከሕጉም ደግሞ የበለጠ ጠጋ ብለን ስናጠና ከእግዚአብሔር ሕግ የበለጠ የእግዚአብሔርን ማንነት የሚገልጸው ወይም ደግሞ ሌሎቹን ሕጎች ስንመለከታቸው ሁሉንም ሕጎች በሌላ በምድራዊም ሕግ እናገኛቸዋለን። አትግደል የሚለው አታመንዝር የሚለው ሌሎቹን ሁሉ የሌላ ምንም ምድራዊ የሆነ ሕግ ወይም ምንም እግዚአብሔርን የማያውቅ ሰው ራሱ ተገብረው ልናገኝ እንችላለን። ይሄንን ሕግ ግን በእግዚአብሔር ሕግ መካከል ስንመለከት አንደኛው ሕግ በቃ እግዚአብሔርን ካላወቅን ወይም እግዚአብሔር ስላለ ብቻ ካልተከተልነው ማናገኘው ሕግ አለ። ዘጸአት 20 ላይ ስናጠና አራተኛው ሕግ ስለ ሰንበት የሚነግረን ሕግ እግዚአብሔር ስላለ ብቻ እግዚአብሔር አምላክ ስለሆነ ብቻ ሰባተኛውን ቀን የተቀደሰ ቀን አርጋ አስብ ስላለ ብቻ የምናስበው የምንጠብቀው ሕግ እንደሆነ እንመለከታለንና ይሄ ሕግ እንግዲህ ሁሉንም የሚያስተሳስር ነው። ብቻውን ሳይሆን የሁሉንም ሕግ ማዕከል የሆነ ሁሉንም የመጀመሪያውን 4ቱን ቀጥሎም ያሉት 6ቱን የሚያያይዝ ነውና ይሄ ሕግ የእግዚአብሔር ማህተም እንደሆነ ወይም ታማኝነታችን ለእግዚአብሔር እንደሆነ በዚህ ሕግ የበለጠ የሚታይ እንደሆነ እንመለከታለን። ይሄ እንዳለ ሁሉ ደግሞ ሰይጣን ደግሞ የእግዚአብሔር ተቃዋሚ ሁሌም የእግዚአብሔርን ሕግ መቃወም ከእግዚአብሔር በተቃራኒ የሚቆመው ደግሞ ሰባተኛው ቀን ሰንበት እንዳለ ሁሉ እሱም ደግሞ የራሱን እንዳቆመ በታሪክም ሂደት ስንመለከት እናገኛለን። ራዕይ ምዕራፍ 14 ላይም አሁን ያዕቆብ ያነሳውን ሐሳብ ለማጠናከር መልሶ የመጀመሪያው መልአክ ወደ ትክክለኛው አይነት አምልኮ ትክክለኛውን አምላክ እንድናመልክ ጥሪ ሲያቀርብ እንመለከታለን። ራዕይ ምዕራፍ 14 ቁጥር 6 ጀምሮ እንደዚህ ይላል። በምድር ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት። ከዛን ይሄ እግዚአብሔር እያለ ያለው ማንን እንደሆነ ሰዎች ምናልባት ግር እንኳን እንዳይላቸው እንደዚህ ይላል። ሰማይንና ምድርን ሲቀጥል ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱለት አለ ይላልና ቅድም ዘጸአት ምዕራፍ 20 ላይ እንግዲህ እግዚአብሔር ሕጉን በሲና ተራራ ላይ ለሙሴ ሲሰጠው የአራተኛው ትእዛዝ ወይም ደግሞ የሰንበትን የምንጠብቅበትን ምክንያት እግዚአብሔርም ሲናገር ምንድነው የሚለው? ሰማይና ምድርን በ6 ቀን ተፈጽሟል። እግዚአብሔርም በ7ኛው ቀን እንዳረፈ እናንተም ደግሞ እግዚአብሔር ፈጣሪያችሁ እንደሆነ እንድታስታውሱ ሰንበትን ትቀድሱ ዘንድ እንዳትረሱ የሚለውን ትእዛዝ ሲሰጥ እንመለከታለን። እና እውነተኛ የሆነው አምላክ የትኛው እንደሆነ ቅድም ያዕቆብም እንደተናገረው በሌሎቹ ሕጎች ምናልባት የዓለምም ሕጎች ላይቃወሙ ይችላሉ። እውነተኛው የሆነው አምላክ ግን እኔ ነኝ ፈጣሪ፣ ትክክለኛው አምላክ እኔ ነኝ የሚልበት እችኛው አራተኛው ትእዛዝ እውነተኛው ፈጣሪ እሱ እንደሆነ ምድርን፣ ባህርን በዛ ውስጥም ደግሞ የሚኖሩትን ሁሉንም ሕያዋን ፍጥረታትን እግዚአብሔር እንደፈጠረ የምናውቅበት ሕግ መሆኑን እንመለከታለን። የአምልኮ አንደኛው መገለጫው ይሄ እኔ የማመልከው ያለውን አደርጋለሁ ነው። ምክንያቱም በቃ የመጨረሻ ታማኝነቴ ለሱ ነው እና አመክንዮ በዚህ ውስጥ ለኔ ባይገባኝም ለኔ ምናልባት በኔ አመክንዮ ውስጥ ፊት ባያደርግም እሱ የሚለው ነገር ግን እሱ ካላ አደርገዋለሁ ነው። የሉቃስ ወንጌል ምዕራፍ 20 ላይ በመጨረሻው ላይ እንደዚህ የሚል ጥቅስ እናገኛለን። በሰንበትም እንደ ትእዛዙ አረፉ ይላልና ስላለ አረፉ፣ በቃ ስላዘዘ አረፉ፣ ስለሚያመልኩት አረፉ የሚል ሀሳብ አለና ሰንበትን ከዚህ ውጪ ሌላ ሳጥን ውስጥ ለማስገባት ብንሞክር ምንም የትኛውም ውስጥ ምናልባት ሳይንሳዊ መግለጫዎች ይኖራሉ ግን አመክንዮ ውስጥ ግን ለማስገባት ብንሞክር ምናልባት ብዙ ስኬታማ ላንሆን እንችላለን እና ስላለ የሰንበትን ቀን ትቀድሰው ዘንድ አስብ ስላለ እናምነዋለን፣ እንታዘዛለን፣ እናከብረዋለን ነው እንግዲህ አንደኛው የአምልኮ ሀሳብ። እንግዲህ ጥያቄው የሚያወራው ምልክት ምንድነው ስለነበረ በትንቢትም ስናጠና ሰንበት ትምህርታችንም እያጠናን ያለነው ፍንጮች ስለሆነ
ትንቢትን ስናጠና በተለይ ትንቢተ ዳንኤል ላይ ምዕራፍ 7 ቁጥር 25 ላይ የምናገኘው ሐሳብ አለና ስለ ትንሹ ቀንድ ይናገራል። ከዛ ይሄ ትንሹ ቀንድ ምን ያደርጋል ይላል? በልዑሉም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል፣ ዘመናትንና ሕግን ይለውጥ ዘንድ ያስባል፣ እስከ ዘመንና እስከ ዘመናት እስከ እኩሌታም ዘመን በእጁ ይሰጣሉ ይላልና ታሪክን ስናጠና ትንቢትንም ስናጠና እቺ ትንሹ ቀንድ የተባለው ማን እንደሆነ የሮም ጳጳሳዊ ስርዓት እንደሆነ እንመለከታለን። በራእይ 13ም የተጠቀሰው አውሬው ከዚህ ጋር የሚገናኝ እንደሆነ እንመለከታለን እና የእግዚአብሔርን ሕግ ለመለወጥ እንደሚያስብ እንደሞከረም እንመለከታለን እና በታሪክም ስናጠና ሰንበትን ከቅዳሜ ሰንበትነት ወደ እሁድ ሰንበትነት እንደተለወጠ እናገኛለን። ይሄንንም በመጽሐፋቸው ራሱ ስንመለከት የቤተክርስቲያን ስልጣንን ለማሳየት የተደረገ ነገር እንደሆነ በግልጽ ራሱ የምናገኘው ነገር ነውና ገርሞኛል። እኔ እንዲሁም በግልጽ በቃ ቤተክርስቲያን ስልጣን እንዳላት ከትራዲሽን ከወግ ከልማድ ሁሉ በላይ ስልጣን እንዳላት ኢቨን የእግዚአብሔርን ሕግ ማሻሻል ራሱ እንደምትችል ተብሎ ተጠቅሷል እና ከቅዳሜ ሰንበትነት ወደ እሁድ ሰንበትነት በታሪክ ተቀይሯል እና እንግዲህ ይሄኛው የአውሬው ምልክት የሚባለው የእሁድን ሰንበትነት ለአውሬው ታማኝ በመሆን ወይም ደግሞ ባለማወቅ አይደለም። ቅድም እንደተባለው በተለያየ በመሳሳት ወይም መረጃው ስላልደረሰን ሳይሆን አውቆ ያ ሰው እሁድን ለአውሬው ታማኝ በመሆን በዛ እንደ ሰንበት ማረፍ የአውሬው ምልክት ያ እንደሆነ ነው ይገባል። በጣም ጥሩ። እንግዲህ ስንነሳ በተደጋጋሚም እንዳነሳ ነው እግዚአብሔርና የእግዚአብሔር ሕግ የሚለያዩ ነገሮች አይደሉም። የባህሪው ነጸብራቅ እግዚአብሔር ሕግ እግዚአብሔር ማንነቱንም ደግሞ ስናየው ዛሬ አንድ ነገ ሌላ የሚሆን አምላክም አይደለም። እንኳን በእግዚአብሔር ይቅርና ሰውም ራሱ የሚለዋወጥ ሰው ካየን ተአማኒነቱ የወረደ ነው የሚሆነው አይደለም፣ አይታመንም። እግዚአብሔር ደግሞ የማይለዋወጥ አምላክ ነው። ትናንትና አንድ ነገር ተናግሮ ከዛ ጋር የሚቃረን ደግሞ ዛሬ ነገር ሊናገር በባህሪው ራሱ አይችልም። በእግዚአብሔርኝነቱ የሚችለው ነገር አይደለም። ከዚህ እግዚአብሔርና ሕጉ ባህሪው አንድ ናቸው። እግዚአብሔር ፍቅር ነው፣ ሕጉ ፍቅር ነው። ችግሩ እንግዲህ ኃጢአት ከመጣ በኋላ ነው አሁን እኛ ከሕግ ጋር ጠብ የገባ ነው። ዝም ብለን ደግሞ ካየነውና ወንጌሉንም ስናጠና ሕግ ከሌለ ጸጋም ሊኖር አይችልም። ያለ ሕግ ጸጋ ሊኖር አይችልም። ሕግ ከሌለ መጀመሪያም ጀምሮ ጥፋትም አይኖርም፣ ጸጋም አያስፈልግም። ከዚህ ተያያዥ ነው ነገሩ። ግን እንዳለመታደል ሆኖ እኛ በተለይ በትምህርቱ ዓለም የግሪክ አስተሳሰብ አሸንፎ ያለበት ጊዜ ነው እና የግሪክ አስተሳሰብ ነገሮችን ገነጣጥሎ የማሰብ ሀሳብ አለ እና በተለይ ላለፉት 200 ዓመታት ዝም ብለን ስናይ ይሄ ዳያሌክቲካል ማቴሪያሊዝም የሚባልም አስተሳሰብ መጥቷል። ሁለት ሀሳቦች ትከፋፍላቸውና ከዛ ይጣሉና ከተጣሉ በኋላ ሁለቱም ኃይላቸውን ካጡ በኋላ ታቀናጃቸዋለ። ሁለቱንም ካራገፍካቸው ጉልበታቸውን ካሳጣቸው በኋላ በእንደዛ አይነት አስተሳሰብ ስለምናስብ እኛም የዘመኑ ክርስትና የጸጋና ሕግ የተለያዩ ነገሮች ናቸው። ጸጋ ከሆነ ሕግን ወደዛ አርግ፣ ወደ ሕግ ከሄድክ ጸጋን ወደዛ አርግ የሚል አስተሳሰብ ስላለ አንድ ላይ እነዚህን እግዚአብሔር ቃል ያጣመረውን ማየት አንችልም። በዚህ ምክንያት እናጋጫቸዋለን። ግን የሚጋጩ አይደሉም፣ በፍጹም የሚጋጩ አይደሉም። እነዚህ የእግዚአብሔር ባህሪ ተለዋዋጭ አይደለም። እግዚአብሔር ያደረገው ምንድነው? እኛ መጠበቅ ያልቻልነውን ነው የጠበቀልን እንጂ ሕጉን አይደለም የቀየረው። የሰማችሁኝ አይደል? በደንብ። ስለዚህ ይሄንን ግን ሀሳብ የማይቀበል ሌላ ሀሳብ እንደሚነሳ ነው አሁን እያየን ያለ ነው። ስለዚህ ይቀየራል እኮ ሰዎች ይህንን የመቀየር ስልጣን አላቸው ብሎ ያንን ቀይሮ የሚያመጣ ኃይል እንደሚኖር የሚመጣ ኃይል እንደሚኖር ትንቢቱ እየነገረን ነው። ዝም ብለን ስናጠናው ራእይን ስናጠናው ማህተሙ በግንባር ላይ ብቻ ነው የሚያርፈው ይላል። ምልክቱ ግን በምን ነው የሚቀበሉት ይላል? በእጅ ወይም በግንባር ነው። ወይ አምነውበት ነው ወይም ሳያምኑበት ነው።
ልክ ዘሪ ሊዘራ ወጣ። ዘሩ አንዳንዱ እኮ በቅሎ ነበር። ምንድን ነው ያነቀው? ሾህ ያነቀዋል። የተረማመዱበት መቼም መንገድ ላይ ያለው መቼም መብቀልም አልጀመረም። አንዱ ሾህ አንቆታል። አንዱ ደግሞ ምንድን ነው ያነቀው? ረግረግ ሳይሆን እንደ ድንጋያማ የሆነ ጨንቻ ማለት በቅሏል እኮ ግን ስራ አልዘዘም፣ ደረቀ። አንዱ ብቻ ነው 30-60 ያፈራው። ዘሩ እኮ ያው ነው፣ የሚለያይ አልነበረም። እና ልክ እንደዚሁ በእጅ መቀበል የሚለውን በአእምሯቸው ሳያምኑበት ጉዳዩን በእጃቸው ግን ለኑሮ ሲባል የዓለም ጣጣ ሲባል ይዞ ይጠፋል ማለት ነው። የአውሬው ምልክት ልትቀበል ትችላለህ የሚለውን ይናገራል። እና ማህተሙም ደግሞ በእግዚአብሔር እውነት ላይ ሳንጠራጠር፣ በእግዚአብሔር ተአማኒነት ላይ፣ በእግዚአብሔር ፍቅርነት ላይ ያለምንም ጥርጣሬ ስንመሰረት ነው። የእግዚአብሔርም ማንነት በሕጉም ይገለጻል። ማንነቱን ፍቅር መሆኑን ስናውቅና በዛ ላይ ስንመሰረት ማህተሙ ታተመ የሚባለው እና ሁሉም የተያያዘ ነው ብዬ ለማለት ነው። እንግዲህ ውይይታችንን በሰዓት ምክንያት እዚህ ጋር መቋጨት ግድ ይሆንብናል። የእግዚአብሔርን ፈቃድ ፈጽመን የእግዚአብሔርን ማህተም የምንቀበል በሱ እውነት ላይ የምንመሰረት ያድርገን ሁላችንን ነው።